መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን ነው? ቤተ እምነት የለሽም፣ ኦርቶዶክስ ቤተክርስቲያን ወጥተሻል፣ ፕሮቴስታንትም አይደለሽም፣ ግን የምትቀበዩ 66 መጽሐፍ ነው። ይገርማል። ፕሮቴስታንት ግን አይደለሽም። ትንሽ ነርቨስ ሆኛለሁ። እነዚህን አትመልስልኝ መጀመሪያ እንደ ጥያቄ። አረ ሁሉንም እናወራለን እንዴ ገና መች ተነካና እና ብዙ ነገሮች አሉ አልሽን እና እሱን መስማት ፈልገኛ። ፕሮቴስታንት የሆንኩበት በጣም ብዙ ነገሮች አሉ አልሽን። ከቴስቲ እንስማሽ መስከረ ያ አብዛኛው ጊዜ ምዕመናኖችን የኦርቶዶክስ ተከታዮችን ስታይ ወደዛ እንድትሄድ ያደርጋል። ምኑ ችግር ግልጽ ሆነሽ ነው። ለምሳሌ አሁን ስለ ጾም እንኳን ብናወራ አንድ ሰው ዓርብ ሮብ እያለ ቅቤና ወተት ብቻ እየጾመ ጾም ሊባል ይችላል? አሁን እሱ ሊባል ይችላል ወይስ አይደለም? አይደለም የጠየቅኩሽ መስከረም። እሱን የማብራራት ድርሻው የኔ ነው። እሺ አንቺ ኦርቶዶክስ የሆኑትም ሰዎችን ስታያቸው ምዕመኑን ፕሮቴስታንት እንድትሆን ያደርጋል ያልሽበትን ሪዝን ንገሪኝ። ምንድነው? በቃ እነዚህ እንደነዚህ አይነት ነገሮች ናቸው ማለት። አሁን አንተ እኮ አካባቢህን ስታይ ነው የምትበረታው አይደል እንዴ? ሰው አልጾም ስላለ ፕሮቴስታንት ሆንሽ ልትጾሚ? በኦርቶዶክስ ቤት ክርስቶስም የለም። እሺ ሌሎቹንም ሪዝሽን ንገሪኝ። አሁን ሁላችሁ በደንብ አዳምጡ እሺ። በኦርቶዶክስ የሆኑ ሰዎች ጾም ብለው ከቂቤ ከስጋ ብቻ የጾም በትክክል ስለማይጾሙ ጾምን ለመጾም ነው ፕሮቴስታንት የሆነችው። እንደዛ ሳይሆን እሺ በብዙ ነገር ነው እኔ እንትን ወደ ጌታ እንትን ያልኩት ማለት ነው። ግን የሚመልሰኝ ባገኝ ብዙ ነገሮች ቆይ አንድ ጊዜ እነዛ ብዙ ያልሻቸው ነገሮች ምንድናቸው? መስከረም እንዲህ አይነቱን ማቻንስ እኮ ስታገኝ በደንብ መናገር አለብሽ። ልክ አንቺ የገባሽ ነገር ሌሎችም ሰዎች እንዲገባቸው ምክንያታዊ ሆነሽ በድፍረት በደንብ መናገር አለብሽ። የትኞቹ ነገሮች ናቸው አንቺን ፕሮቴስታንት እንድትሆኝ ያደረጉሽ? በጣም ብዙ ናቸው ትይኛለሽ። አሁን በጣም ብዙ ናቸው የሚለውን ቃል አራተኛ ጊዜ ስትደግሚ፣ እኛም ደግሞ አራተኛ ጊዜ አሁን ለአምስተኛ ጊዜ ንገሪን እነዛ ብዙ ነገሮች ምንድናቸው እያልንሽ ነው። ምንድናቸው ንገሪን። በቃ በኦርቶዶክስ ቤት ክርስቶስ የለም። እሺ ሌላስ? እስቲ እነዚህ መልስልኝና በመጀመሪያ ጨርሺ። በቃ ጨርሻለሁ በይ። ብዙ ነገሮች አሉ ብለሻል አይደለ? ብዙ ነገሮች ያልሽን እነዚህን ብቻ ነው? ይሄ ራሱ እኮ ከብዙ በላይ ነው። ከብዙ በላይ ነው። ክርስቶስ በዛ ቤት አለመኖሩ አለመንገሱ ከብዙ በላይ ነው። ቆይ ምንም አሁን ይሄ የነገርሽን የሰባ ሀሳብ መስሎሽ ከሆነ መስከረም አሳማኝ አይደለም። ቆይ አንድ ጊዜ አዳምጪ። የሰባ ሀሳብ አይደለም። እሺ መስከረም፣ አንድ ሰው የዚህ ቤተ እምነት አማኝ ነበርኩኝ እና ፕሮቴስታንት የሆንኩት በጣም ብዙ ነገሮች አሉ ካለ እነዛን ነገሮች ቢያንስ ሊጠቅስ ይገባል። ለማንኛውም ከዚህ በላይ የምታነሺው ነገር የለም፣ ችግር የለውም። እኛም አናስጨንቅሽም። ወደ አነሳሻቸው ነገሮች ግን እንግባ። ከዛ በፊት ስንት ዓመት ሆነሽ አሁን ከኦርቶዶክስ ቤተክርስቲያን ከወጣሽ? መስከረም በጣም ቆይቻለሁ። ስንት ዓመት ሆነሽ? ያው በልጅነቴ ነው የወጣሁት። በእርግጥ ያው ከቤተሰብ ጋር ቤተሰብም ኦርቶዶክስ ናቸው፣ ግን እነሱም እያሉ እኔ ቆይቻለሁ። በጣም ጥያቄ አሁን ስንት ዓመት ሆነሽ ከወጣሽ? ቢያንስ ከ10 ዓመት በላይ ይሆነኛል። ኦኬ ከ10 ዓመት ሙሉ ደህንነት አልተማርሽም? ፕሮቴስታንት ቸርች ውስጥ አልተማርኩም። እሺ ምንድን ነበር ስትማሪ ነበረው? ያው መጽሐፍ ቅዱስ አነባለሁ። በነገራችን ላይ የሰውን መንገድ መከተል አልፈልግም፣ እውነት ለመናገር ማለት ነው። አሁን የሰው መንገድ ትከተያለሽ ወይስ አትከተይ? አሁን ላይ እኔ ደህንነት ለመማር የወሰንኩት 90% አስተሳሰቤ ወደ ፕሮቴስታንት ስለሚያጋድል ነው እንጂ ማለት ነው። እኔ ኦርቶዶክስም ፕሮቴስታንትም መሆን አልፈልግም። እውነትም መንገድም ህይወትም ክርስቶስ ስለሆነ የክርስቶስን መንገድ መከተል ነው እንጂ የምፈልገው ሰው ያስተካከለው ሰው ያበጀው መንገድ መከተል አልፈልግም። አይ መስከረምዬ፣ ሃይማኖት ደግሞ ማለት ነው የሰው መንገድ ነው። መስከረም ቆይ ሃይማኖትን ማለት ነው በጣም ብዙ ነገሮችሽን ምንድነው መሰለሽ ነገሮች ላይ ውስጥሽ ያስተውቃል ማለት የሆነ ሁልሽ ባዶ ነው ነገር ግን ደግሞ የሆነች በአፍ ደረጃ የምትባል የሆነች የተሸመደልሽ ነገር አውቀሻል ነገር እና እነዛ ነገሮች በመጀመሪያ ልክ አንድ ሰው ቆሽሾ ሲመጣ በመጀመሪያ የመጀመሪያው ነገር ማጠብ እንደሆነ ሁሉ
እስቲ ይሄንን አስተሳሰብ ለማጠብ እንሞክር። ሃይማኖት ማለት ነው መስከረም? ሃይማኖት ያው እምነትን አምልኮ መንገድ ነው ማለት እንጂ ሊያደርስህ አይችልም። ሃይማኖት ምን ማለት ነው ነው የጠየቁሽ ጥያቄ? ምን ማለት ነው? ትርጉሙን ንገሪኝ እኮ እየነገርኩ ነው እኮ በማውቀው መጠን ነገርሽኝ አይደለም መስከረም? ይኸውልሽ የምታውቂው አሁን አንድ ነገር ልንገርሽ። አንድ ሰው የአምልኮ ስርዓቱን የሚያስፈጽምበት መንገድ ነው በቃ አይደለም ሃይማኖት እንጂ ሊያድን የሚችለው እምነት ነው። አሁን እኔ ሊያድንሽ የሚችለው ምንድን ነው ብዬ አልጠየቅኩሽም። ሃይማኖት ምን ማለት ነው ብዬ ነው የጠየቅኩሽ መስከረም። አንቺ ደግሞ መንገድ ተባበሪኝ መሰለሽ። እባክሽን አዳምጪ እባክሽ። እሺ አንድ ነገር አዳምጪኝ። ከኛ ጋር ስታወሪ መስከረም እማታውቂያቸውን ነገሮች አፍሽ ላይ እንደመጣ ባለማውራት ተባበሪኝ። አንዳንድ ጊዜ የማናውቃቸውን ነገሮች አያናውቃቸውም ማለት በራሱ አዋቂነት ነው። ዝም ብሎ ሰው አፉ ላይ እንደመጣለት ማውራት የለበትም። እሺ በቃ አሁን የጠየኩሽ ጥያቄ ሃይማኖት ምን ማለት ነው ነው። ትርጉሙን ታውቂዋለሽ? ቀጥተኛ ትርጉሙን መስከረም? ቀጥተኛ ትርጉሙን አላውቀውም። በቃ ስለዚህ ከዚህም በኋላ አሁን ስንቀጥል በደንብ እንድንግባባ እህታችን መስከረም ማታውቂያቸውን ነገሮች ላይ ብዙ አስተያየት ከመስጠት ትቆጠቢያለሽ። አሁን ከአንቺ የምንፈልገው የምታውቂያቸው ነገሮች ብቻ ሼር እንድታደርጊን ነው። እኛም የምንፈልገው የምናውቀውን ነገር ለአንቺ ሼር ማድረግ ነው። እሺ እግዚአብሔር አምላክ ይርዳን። ከ10 ዓመት በላይ ሆኖኛል ከኦርቶዶክስ ቤተክርስቲያን ከወጣሁ ብለሻል። መልካም። ወደ ፕሮቴስታንት ደግሞ ስትሄጂ የተረዳሽው ነገር ትነግሪናለሽ። ለምሳሌ መስከረም አንቺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? እርግጠኛ ነሽ? እስቲ ማርያምን በይ እስቲ። ማርያምን ለምን እላለሁ ታዲያ? ስቀለና ችግር የለውም። እሺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? በጣም ጥሩ። ኦኬ ፕሮቴስታንት ከሆንሽ በኋላ እስቲ ስለ ትምህርተ ሥላሴ ተረዳሽውን መጽሐፍ ቅዱስ ያስተምሩ 2 ደቂቃ ውሰጂና አስረጂን፣ እንሰማሻለን እህታችን መስከረም። እኛ እኮ ስለ ትምህርተ ሥላሴ ለመማራለሁ። አባ ምን አልሽኝ መስከረም? እኔ እኮ ፕሮቴስታንት በሆነም ቸርች አልሄድም ስነግርም። አሁን እኔ ቸርች ትሄጃለሽ ወይስ አትሄጂም እኮ አይደለም ያልኩሽ። ከኦርቶዶክስ ከወጣሽ 10 ዓመት ሆኖሻል አይደል መስከረም? አይደል መስከረም እህታችን? ቶሎ ቶሎ አውሪና መስከረም። ድምጼ ይሰማል አይደል ጋይስ? እታች ያላችሁ ቶች ወንድሞች መስከረም ለምን ወጣሽ መስከረም? ለምን ወጣሽ? እንዳንቺ አይነት እህት ወንድሞቻችንን እኛ በክርስቶስ ፍቅር ማውራት እንፈልጋለን እና ለምን ወጣሽ መስከረም? መውጣት የለብሽም እባካችሁ። ካያችሁት አካውንቷን ኢንቫይት አድርጉልኝ እባካችሁን፣ ሁላችሁም ፕሊስ። አካውንቷን ካያችሁት ኢንቫይት አድርጓት እና እናወራታለን። አንዳንድ ጊዜ ዛፍ በጣም አድጎ ከተጣመመ ለማቃናት ከባድ ነው የሚሆነው እና በለጋነቱ ነው ቶሎ ብለን መመለስ ያለብን እና መስከረም ብዙ ነገሮችን ካለማወቅ ነው የምትናገረው። ካለማወቅ ጥሩ ያደረገች መስሏት፣ እውነትን ያገኘች መስሏት፣ ወደ እውነት የተሸጋገረች መስሏት እንዲሁ አፏ ላይ እንደመጡ ነው ነገሮችን የተናገረች ያለችው። ስለዚህ የኛ ድርሻ ደግሞ ምንድነው? እሷ ያልተረዳችውን ነገር በፍቅር በመጽሐፍ ቅዱስ ማስረጃ ለእሷ መግለጥ ነው። ስለዚህ እናወራታለን። እሺ ጋይስ ኮሜንት ላይ እንትን እንዳትሉ፣ ኔጌቲቭ የሆኑ ነገሮችን እንዳትጽፉ። እሺ መስከረም አሁን የጠየቁሽ ጥያቄ ምንድን ነው መሰለሽ? ጥያቄም አይደለም ያው የምታምኙን ነገር እንድትነግሪኝ ነው። 10 ዓመት ሆኖሻል ከኦርቶዶክስ ቤተክርስቲያን ከወጣሽ እና አንቺ ፕሮቴስታንት ከሆንሽ በኋላ በትምህርተ ሥላሴ ዙሪያ ምን ብለሽ ነው የምታምኚው? ምን ብላችሁ ነው የምታምኑት? መጽሐፍ ቅዱስን መሰረት አድርጋችሁ የምታምኑት ትምህርት ምንድን ነው? በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስልሽ አምናለሁ ብለሽኛል መስከረም። ስለዚህ በደንብ ታይም ውሰጂና በትምህርተ ሥላሴ ዙሪያ የምናምነው እንዲህ ነው፣ አብ ማለት ወልድ ማለት መንፈስ ቅዱስ ማለት እያልሽ በደንብ አስረጂን። 2 ደቂቃ በቂ ነው። 2 ደቂቃ ውሰጂና አስረጂን። እሺ መስከረም ቀጥይ። እኔ እኮ ይኸውልህ
በፕሮቴስታንት አስተሳሰብ ውስጥ ነው ያለሁት አልኩ እንጂ ፕሮቴስታንት ቤት ገብቼ ቸርች ወይም ባንዱ አሁን እኔም የጠየኩት ተጠቃልዬ አልተማርኩም። ግን አሁን ላይ ልማር ነው ያልኩክ። ቆይ አስተሳሰቡን እያለች እኮ ነው ፈለገ መስከረም አልተማርኩም እያለች ነው። ከሞን ለምንድን ነው ስኩዊዝ የምታረጋለች? ከዚህ በኋላ አልተማርኩም እውነተኛው መንገድ እየፈለኩ ነው እያልኩ ያለሁት። ቆይ አንድ ጊዜ ታገሽን። አንቺ እዚህ ጋር አሁን ማይክሽን ከፍተሽ የተናገርሽው ታችን ምናልባት ገብተሽ መናገር የምትፈልጊያቸው ሀሳቦች ካሉ ኦኬ ሰዓትሽን ታግሰሽ ልክ ላንቺ እድል ስንሰጥሽ ትናገሪያለሽ። ካልሆነ ግን ውዝን ሰከንድ ታች ነው የምናስወርድሽ። ድጋሚ አትገቢም። እሺ አሁንም ማይክሽን ሚውት መጀመሪያ ብሎ አሁን ሁሉንም ሰው እንደያመጣጡ ሹሩሩ ማለት አንችልም። እሺ ሰው ዝም ብሎ ብልጭ ሲልበት የሆነ የተሰማችሁን ነገር ለመውራት ማይካችሁን እንዳትከፍቱ። ሌላ ቦታ ከለመዳችሁ እኔ አላቅም፣ ሌላ ቦታ እንደለመዳችሁ። እዚህ ግን ስትመጡ ቢያንስ ግብረ ገብ ሊኖራችሁ ይገባል። ሌላ ነገር ማስተማር ቢያቀተን ግብረ ገብ እናስተምራችኋለን እና እዛው የለመዳችሁበት። መስከረም አሁን ማይክሽን ክፈችው። ትምህርት በደንብ ጠልቀሽ ተምረሻል፣ በጣም ብዙ ጥልቅ የሆኑ እውቀቶችን አግኝተሻል እያለን አይደለም። እሺ መስከረም የማይክ ምልክቷን ክፈቻት። እታች የማይክ ምልክት አለች እና እሷን ክፈቻት። መስከረም እየወራሽ ከሆነ ስለማይሰማ አሁን የላኩልሽን ክፈችው። መስከረም የማይክ ምልክቱን ክፈችው ፕሊስ። መስከረም ፕሊስ እባካችሁ አሁንም አስገቧት፣ አሁንም አስገቧት። አሁን እህታችን መስከረም ነገሮች ላይ ጥልቅ እውቀት አለሽ፣ ጥልቅ መረዳት አለሽ እያለን አይደለም። እሺ የእኛ ተወዳጅ እህት አሁን ስለ ፕሮቴስታንቱ አስተምሮ ግን ምን አውቀሽ በትምህርተ ሥላሴ ዙሪያ ምን እንደሚሉ አመለካከቱን ነው ማቀው ስላልሽ አመለካከቱን ትነግሪናለሽ። እሺ እሺ ለእህታችን መስከረም አንድ ጊዜ እኔም ኢንቫይት ልላክላት። እህታችን መስከረም አክሴፕት በይና ግቢ። እሺ እንደዚህ አይነት እህት ወንድሞቻችን በጣም ልንከባከብ ይገባል። እሺ መስከረም ድምጽ ይሰማሻል? ያው ይሰማል። ይኸውልሽ አሁን አንቺ ጥልቅ እውቀት አለሽ፣ የሚነሱ ትምህርታዊ የሆኑ ሐሳቦችን በአጠቃላይ ዲፌንድ ማድረግ የመመለስ አቅሙ አለሽ፣ እውቀቱ አለሽ፣ ጥልቅ መረዳት አለሽ እያልን አይደለም። እሺ ግን አንድ ሰው ወደ ሆነ ነገር ሙቭ አድርጌያለሁ የእነሱ አመለካከት ገብቶኛል ሲል ግን ስለ አመለካከቱ ሊያውቅ ይገባል። ስለዚህ አንቺ አሁን የፕሮቴስታንቶች አመለካከት ገብቶሻል አይደል መስከረም? ያው በመጠኑ በቃ በመጠኑ አሁን እኛ የምንፈልገው አንቺ በመጠኑ የተረዳሻትን ነው። በትምህርተ ሥላሴ ዙሪያ በመጠኑ የተረዳሹ የፕሮቴስታንት ትምህርት ምንድን ነው? መስከረም ንገሪኝ። ቀጥይ። ሌላ ጥያቄ የለህም ወይም ደግሞ እኔ የጠየቅኩህን አሁን ለምሳሌ እኔ መንገድ እየፈለግኩ ነው አልኩ መስከረም አይደለ? መስከረም በመጀመሪያ ደረጃ አሁን እኔ ሳወራሽ ተቆጥቼሻለሁ መስከረም? አልተቆጣ። አይ ኃይለ ቃል ተፈጥሮ ነው እንጂ ለመቆጣት ፈልጌ አይደለም። አዎ አይ እንደዚህ ነገሮችን መተው አለብሽ። ይኸውልሽ አሁን እኔ ለምሳሌ አንቺ ስትወርጂ እያስገባው ከእንደገና ስትወርጂ አሁንም ኢንቫይት እያረኩ ማወራሽ ክርስቲያን የሆነ ግዴታ ስለዚህ እኔ እኮ አሁን ወንድሜ እያልኩ ያለሁት ደህንነት አልተማርኩም ልማር ነው። ደህንነት ተምረሻል አስተምርና መልሰኝ ነው ከቻልኩ። ደህንነት ተምረሻል ብያለሁ። ቆይ አዳምጪኝ። ደህንነት ተምረሻል ብዬሻለሁ መስከረም? እስካሁን ባወራነው ነገርስ ብዬሻለሁ አላልኩሽም? አላልከኝም። እኛ ተወዳጅ እህት በደንብ የምናገረው ነገር አድምጪኝ እሺ። አንቺን ለመመለስ ጸጥ ብሎ ሰዎች ስለወሩ አይደለም የምትመለሹ። በመጀመሪያ የሰራሹን ስህተት ለምሳሌ እንደ ወንድም ማሳየት አለበት። ኦኬ ያንን የሰራሹን ስህተት ደግሞ የምናሳይሽ ደግሞ በፍቅር እኛ ያቀርብልሽን ነገር አንቺ ቀስ ብለሽ ስታወሪ ነው። ፈቃደኛ መሆን አለብሽ። አሁን የሆኑ ነገሮችን ሰምቶ ለመቃወም የመጣ ሰው አይነት አክት ነገሮችን ማድረግ የለብሽም። ልብሽ ክፍት ሆኖ አዳማጭ መሆን አለብሽ መስከረም። ነገሮች ላይ ጣልቃ ይገባሽ አንተ ሌላ የምትለኝ ነገር የለብህም እንደዛ ትበይን እሺ። ነገሮች ላይ ተረጋግተሽ አሁን እኛ ትምህርት ተምረሻል፣ ጥልቅ እውቀት አለሽ
ምናምን አላልንም። አመለካከቱን ግን አውቃለሁ አልሽም። ለሁለተኛ ጊዜ ደግሜ ስጠይቅሽ መስከረም አዎ አመለካከቱ ገብቶኛል አልሽ። ስለ አመለካከቱ ንገሪን። በፕሮቴስታንቱ ቤት በትምህርተ ሥላሴ ዙሪያ ያለው አመለካከት ምንድን ነው መስከረም? እሱን ንገሪን። ስለ ትምህርተ ሥላሴ አዎ ያለውን አመለካከት ንገሪን መስከረም። ከኦርቶዶክስ ቤት ወጥተሽ እዛ የተረዳሽውን አመለካከት ንገሪን። አመለካከታቸውን ያው እዚህም አብ ወልድ መንፈስ ቅዱስ ይመለካል። እሱን አውቃለሁ። ሌላ ማውቀው ነገር የለም። እውነተኛ አምልኮ እንዳለ አውቃለሁ። እሺ ችግር የለውም። ለምሳሌ ሌሎችን ሐሳቦች በቃ ፕሮቴስታንቱን እንርሳው። እሺ ስለ ፕሮቴስታንት አንቺ እናንተ ጠይቅሽም። ለምሳሌ በቅዱሳት ስዕላት ዙሪያ ኦርቶዶክስ ቤተክርስቲያን የምታሰበው ትምህርት መጽሐፍ ቅዱስ አይደለም ብለሽ ታምኛለሽ? መስኪ አዎ ታምኛለሽ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽ ታምኛለሽ አይደል? አዎ ማለት እኔ በመጠኑም ቢሆን መጽሐፍ ቅዱስ ባነበብኩት ጊዜ ስለ ስዕላቶች የሚያወራ ምንም አላየውም። ስገድም የሚል በእነሱ ፊት ጸልይ የሚልም አላየውም። ስገድ የሚል የራሴን ነው የምነግርህ። በጣም ጥሩ ችግር የለውም እናወራለን። ፕሮፋይልሽ ላይ አንድ የሆነ ስዕል ይታየኛል። የምን ስዕል ነው ያደረግሽው ፕሮፋይልሽ ላይ? ያው ያየከው አይደል እንደም አዎ እኔ ያየሁት ነው የጠየኩሽ አንቺ እንድትመልሽልኝ ነው። የምን ስዕል? ቤዛችን ኢየሱስ ነው ይላል። ስዕሉ የማን ነው? ስዕሉማ ያው ይሄ ምሳሌ ነው እንጂ በእርግጥ ኢየሱስ ክርስቶስን ይተካል ማለት አይደለም። አሁን እኔ ይኸውልሽ መስከረም አሁን ትልቅ እያስቸገርሽ ያለሽው ነገር ምንድነው መሰለሽ? ያልጠየኩሽን ነገር አታወሪ። እኔ የጠየኩሽን ነገር ብቻ መልሽልኝ። አሁን አንቺ ስላነሳሽው ሐሳብ እኔ ልመልስልሽ ነው። ስለ ቅዱሳን ምልጃ፣ ስለ ስግደቱ፣ ስለ ዝማሬው፣ ስለ ስዕሉ፣ ስለ ሁሉም ነገር እኔ ልመልስልሽ ነው። ያንን ነገር ግን እንድመልስልሽ ቢያንስ አንቺ ያለሽን አቋም ግን ማወቅ አሁን እኔ ማወቅ ይኖርብኛል። መጽሐፍ ቅዱስን አንብቤ የሆነ ነገር እኮ አግኝቻለሁ እያልሽ ነው። የሆነ መረዳት አግኝቻለሁ። ያ ያገኘሁት መረዳት ደግሞ ዛሬ ላይ ያደርሶኛል፣ ከኦርቶዶክስ ቤተክርስቲያን እንደወጣ አድርጎኛል እያልሽን ነው። መልካም። ስለዚህ ያንን እንድናወራ አንቺ ፈቃደኛ ሆነሽ ነገሮችን በቀጥታ ነው ማውራት ያለብሽ መስከረም። ስላልጠየኩሽ ነገር አታውሪ እሺ። አሁን እኔ ስዕል ታመልኪያለሽ ወይስ አታመልክም ብዬ አልጠየኩሽም። ስዕላት መጽሐፍ ቅዱስ አይደሉም ብለሽኛል። ፕሮፋይልሽ ላይ ያደረግሽው ስዕል የማን ስዕል ነው? ኢየሱስ ክርስቶስ ምሳሌ ነው። ያው በጣም ጥሩ እሺ። አሁንስ ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደለም እህታችን መስከረም? አይደለም። አይደለም። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጭኝ። ያው አንቺ መሰረትሽ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን አንብበሽም ስለሆነ ከዚህ ቤተ እምነት የወጣሽው እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጭኝ። ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር እኔ ስለ ስዕል የሚያወራ ቦታ እንደውም አላየውም። ስለዚህ ያው አይደሉም። እሺ የሚያወራ ነገር አላየሽም? እርግጠኛ ነሽ? ከዘፍጥረት እስኪ አንድ ስራ ያንብበሻል መጽሐፍ ቅዱስ መስከረም? እርግጠኛ ነሽ? አይ ሙሉውን አላነበብኩም። ያው ሙሉውን አንብቤ እስከ ራዕየ ዮሐንስ ድረስ። አሁን እኮ በጣም እኮ ግራ የሚያጋባው ያንቺ ባህሪ መስከረም። ይኸውልሽ እስካሁን ድረስ መጽሐፍ ቅዱስ ላይ ስለ የሚያወራ ነገር ስላላገኘው በቃ እንዲህ ብዬ አምናለሁ ትይናለሽ። እርግጠኛ ነሽ? ማለት አሁን ለምሳሌ ቆይ አዳምጪ። በመጀመሪያ የማወራውን ነገር አድምጠሽ ነው ማውራት ያለብሽ መስከረም። ጸጥ ብሎ አፍሽ ላይ እንደመጣልሽ ማውራት የለብሽም። ጣልቃ መግባት የለብሽም። እሺ አንቺ የምትናገሪው ነገር አሁን ትክክል ሆኖ አይደለም እኔ ማደምጥሽ፣ ግን እስክትጨርሺ ድረስ ነው ያውቄ ማደምጥሽ። በደንብ አዳምጪኝ። የሆነ ነገር ስትናገሪ እኔ መጽሐፍ ቅዱስ ስላነበብኩ አልሽን። ፕሮፌሽን ላይ ስዕል አድርገሻል። የማን ስዕል ነው? የኢየሱስ። እሺ ኦርቶዶክስ ቤተክርስቲያን በዚህ ዙሪያ የምታስተምረው ትምህርት ትክክል አይደለም። ስዕላት መጽሐፎች ናቸው አይደሉም። አንቺ ግን ፕሮፌሽን ላይ ስዕል አድርገሻል። እሺ እሱ ይቅር፣ አንቺን አንጠይቅሽ፣ አናስጨንቅሽ። ግን እስኪ መጽሐፍ ቅዱስን መሰረት አድርጊና ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ ማስረጃ ሰጪን አለሽ ስንልሽ ደግሞ ከእንደገና የአንቺ ፍላጎት ሌላ ነው። በቃ ያለ ማስረጃ ማውራት ነው የአንቺ ፍላጎት። እኛ ደግሞ ያንን ነገር አንፈቅድልሽም መስከረም። ማንም ሰው የፈለገ መመለስ ይፈልግ፣ የፈለገ ማወቅ ይፈልግ፣ የፈለገ ፈርዘር መሄድ ይፈልግ፣ ያለ ማስረጃ እንዲያወራ ግን አንፈቅድለትም። ያለ ማስረጃ የሚያወራ ሰው በአጠቃላይ የሚያወራው ንግግር ተረት ስለሚሆን ሰው ማስረጃ አለሽ ወይ ስንል አይ መጽሐፍ ቅዱስ ላይ ስዕል የሚል ነገር ሜንሽን ስላልተደረገ
መጽሐፉ አይደሉም ማለሽን እርግጠኛ ነሽ? ከዛ በፊት ዮሐንስ ላይ አንብበሻል ስንሽ አላነበብኩም። ያላነበብሽውን ነገር ከዚህ በኋላ መስከረም አታልፊን። እሺ እኔም እንዳንቺ ሰው ነኝ። ብዙ ሰዎች ይገባሉ፣ ያደክሙኛል። ስለዚህ ያላነበብሽውን ነገር ለጊዜው አላነበብኩም፣ የማታውቂውን ነገር ለጊዜው አላቆም እያልሽ ነው የምናልፈው። መስከረም እንዳትረሺ እሺ። ስለ ስላቱም ስለ ስግደቱም ስለ ሁሉም ነገር ከመውራታችን በፊት ከኦርቶዶክስ ቤተክርስቲያን የወጣሁት ምን እያነበብኩ ነው አልሽን? መስከረም አንቺን ነው የምጠብቀው። መስከረም ፕሊስ አትውጪ ባክሽን፣ አትውጪ። አንቺ እንድታቂ አንቺ ነገሮች እንድትረጂ እንፈልጋለን። ግን ደግሞ አንቺ ደጋግመሽ ከላይቭ የምትውጪ ከሆነ ግን አስቸጋሪ ነው የሚሆነው። ነገሮችን ለአንቺም ለማስረዳት አስቸጋሪ ይሆናል። አንቺም ከኛ የሚነገረውን ሐሳብ ለማድመጥ ለአንቺም አስቸጋሪ ይሆናል እና መስከረም ለመጨረሻ ጊዜ እድል ልስጥሽ፣ ግቢና እናወራለን። በዚህ አጋጣሚ እዚህ ውስጥ ላላችሁ እህቶች ወንድሞች፣ እግረ መንገዴን የተወሰኑ ነገሮችን ልንገራችሁ። አንዳንድ ጊዜ እንዲህ አይነት ሰዎች አሉ። ይኸውላችሁ ውስጣቸው ፕሮቴስታንት ነው። ሁላችሁም አድምጡ። ውስጣቸው ፕሮቴስታንት ነው፣ ግን ፕሮቴስታንት ነን ብለው ኃላፊነቱን ወስደው ስለ ፕሮቴስታንቲዝም አስተምሮ ላለመመለስ ላለመጠየቅ ምን ብሎ ያወሯቸዋል መሰላችሁ? እኔ ፕሮቴስታንትም ኦርቶዶክስም አይደለሁም ይሏቸዋል። ከዛ መጽሐፍ ቅዱስን ይዘው ግን የሚቃወሙት የኦርቶዶክስ ቤተክርስቲያንን ትምህርት ነው። ቅድም እንዳልኳችሁ ቅድም ስንባባል ነበር፣ ለአራዳነት እኛ ከእናንተ የበለጠን አራዶች ነን እና ሁላችሁም አዳምጡኝ። ልባቸው ፕሮቴስታንት ነው። ፕሮቴስታንት ነን ብለው አይመጡ። ኦኬ። ከዛ በኋላ ይመጡና መጽሐፍ ቅዱስን ይዘን ስናነብ ኦርቶዶክስ ቤተክርስቲያን አስተምሮ ስህተት ነው። እሺ መልካም፣ ምንድነው ቅር የተሰኛችሁበት ትምህርት? ይሄ ብለው ይዘረዝራሉ። ፕሮቴስታንት አይደለንም የሚሏችሁ ለምንድን ነው? አቋማቸውን እንደፈለጉ ለመቀያየር ነው። ለምሳሌ በነገረ ድነት ትምህርት ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ማለት ይፈልጋሉ። ሲፈልጉ አይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኙ እንደፈለጉ ለማውለት አይ እኛ ሃይማኖት ወይም ደግሞ ቤተ እምነት የለንም ይላሉ። ባይዘው ሃይማኖት ማለት አስተምህሮ ማለት ነው። ሃይማኖት አያድንም፣ ሃይማኖት እንደዚህ ነው ምናምን የምትሉ ፕሮቴስታንቶች ወንድሞች ካላወቃችሁ እንገራችሁ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመኑ እምነት ይባላል። ኦኬ። ዘላለማዊ የሆነውን ጥንት የነበረውን አልፋ ዛሬም ያለው ወደፊትም የሚኖረውን ኦሜጋ እርሱ ብቻ አምላክ የሆነውን ስላሴን ማመኑ እምነት ያስብላል። ይሄ ማመን ያስብለዋል። ትምህርተ ስላሴን ግን ማብራራት፣ ለምሳሌ ሶስትነታቸው እንደምንድን ነው፣ የስላሴ አንድነት እንደምንድን ነው፣ በአካል ስንት ነው፣ በመለኮት ስንት ነው ስላሴ የሚለው ነገር ግን ሲብራራ የሚብራራው በአስተምህሮ ነው። በምንድን? በሃይማኖት። ስለዚህ እምነቱ ያለ ሃይማኖት ያልተደገፈ ሰው ባጭሩ አይ እኔ የዳንኩ ሰው ነኝ እኔ እንደዚህ ነኝ ብሎ አፉን ሞልቶ መናገር አይችልም። ማመን ይቀድማል። ያመነውን ነገር ግን አስተምሮን የማወቅ ግዴታ አለበት። ትምህርተ ስላሴ ምንድን ነው? እግዚአብሔር አምላክ በአካል ሶስት ነው ስንል ምን ማለታችን ነው? በመለኮት አንድ ነው ስንል ምን ማለታችን ነው? ይህንን ማወቅ መረዳት አለበት። ይህንን ያላወቀ ሰው ዝም ብሎ ኢየሱስ ኢየሱስ ስላለ የዘላለም ሕይወትን አያገኝም። ጌታችን ኢየሱስም ክርስቶስ ተናግሯል። ጌታ ጌታ ያለኝ ሁሉ መንግሥቴን አይወርስም ብሏል። እና ሰዎች በዚህ ልክ አትሙኙ ፕሊስ። እሺ፣ አስተምሮን ማወቅ መረዳት ይኖርባቸዋል። አንድ እሱን ያዙልኝ። ሲቀጥል መጽሐፍ ቅዱስን ይዙና የኦርቶዶክስ ቤተክርስቲያን ትምህርት ይሄ ቅብጥርሶ ምናምን ቤተ እምነታችሁ የት ነው? ቤተ እምነት የለንም። እርግጠኛ ናችሁ? አዎ እርግጠኛ ነን። መጽሐፍ ቅዱስን ማን ነው የቀነነላችሁ ስላችሁ ታያፍ ነው አይዲያ። አንድ ሰው ቤተ እምነት የለኝም አለ ማለት ቤተ ክርስቲያን የለኝም በቃ ጉዳዬ ከዚህ ከታተመው መጽሐፍ ቅዱስ ጋር ነው። በቃ ከዚህ መጽሐፍ ጋር ነው እንጂ እኔ ጉዳይ ይሄንን መጽሐፍ ከሰራችሁ ቤተክርስቲያን ጋር ግንኙነት የለኝም እያለ ነው። ቅድም አንድ ነገር ብለናል። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት፣ ቤተክርስቲያን ናት መጽሐፍ ቅዱስን የሰራችሁ። ስለዚህ አንድ ሰው ከመሬት ተነስቶ አይ እኔ ቤተ እምነት የለኝም ምናምን ሲል አሁን የሆነ የእውቀት ንግግር ይመስላል አይደል? እኔ ተወዳጆች አጠገባችሁ እንደዚህ የሚልን ሰው በአጠቃላይ ቁጭ አድርጋችሁ እንዳይነጫነጭ ማኪያቶ ገብዛችሁት መጽሐፍ ቅዱስን ማን ይቀነናል በሉት። ስንት መጽሐፍ ነው ይበላችሁ። መጽሐፍ ቅዱስ ስንት መጽሐፍ ነው በሉት። ይሄን ያክል ይበል። ማን ነው የቀነነል በሉት። በቃ እንዳይነጫነጭባችሁ በባዶ እንዳትጠይቁት። ማኪያቶ የሆነ ትኩስ ነገር ምናምን ጋብዙት። ቁጭ አድርጉና ማን ነው የቀነነል በሉት። እዛ ጋር ወራጅ አለ ይላችኋል።
እንደዛ የጮህበት እንደዛ ጋጂ ዘራፍ ያለበት ነገር ሁሉ ከንቱ ሆኖ ይቀርባል ማለት ነው። እና እህታችን መስከረም በመጀመሪያ ከኦርቶዶክስ ቤተክርስቲያን የወጣሽበትን ሪዝን እኛ ወንድሞችሽ ማወቅ እንፈልጋለን። በቤተክርስቲያን ውስጥ ሰው አሁን ምዕመኑ ራሱ የሆነ ኦርቶዶክስ እንድትሆን አይጋብዝም ምናምን የሚሉ ነገሮችን ተናገርሽ ነበረ። ይኸውላችሁ የዚህ ቤተክርስቲያን ራስ ክርስቶስ ነው። እኛ ክርስቲያን የተባልነው በክርስቶስ ነው። እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ በ40 በ80 ቀን ጸንሳ ወልዳናለች። ሀብተ ወልድና ስመ ክርስትናን አግኝተናል እና በማመን እውነተኛ ከሆነ ከወይን ግንድ ጋር ማለትም ከክርስቶስ ኢየሱስ ጋር ቅርንጫፍ ሆነናል፣ ቅርንጫፎች ሆነናል። ሰዎችን ተመልከታችሁ የቤተክርስቲያን ትምህርት ምናምን ሳታውቁ እኔ በቃ ኦርቶዶክስ አልሆንም የምትሉ ሰዎች እባካችሁን እንደው በደንብ ነገሮች ላይ አስተውላችሁ ብታስቡበት ጥሩ ነው። ሰዎችን ተመልከታችሁ እንዴት የዘላለም አባትና አምላካችሁ ክርስቶስን ክዳችሁ ትወጣላችሁ? በቤተ ክርስቲያን ውስጥ ሰው የፈለገ ጸያፍ ነገር ሲሰራ ተመልከቱ። በቃ እሱ በስራው በክርስቶስ ዘንድ ይጠየቃል። እናንተ ግን እውነተኛ የሆነውን አምላክና አባታችሁ ኢየሱስን በፍጹም ልትክዱ አይገባም። ሲጀመር ምክንያትም ሊሆን አይችልም። ምክንያቱም ይሁዳ ኢየሱስን የሸጠው ኢየሱስ እንደው ጌታውን መሸጥ አስተምሮት አይደለም። ከመሃል እንክርዳዶችን ስትመለከቱ ለዚህ ጥፋት ለዚህ ስህተት ተጠያቂ ቤተክርስቲያን፣ ተጠያቂ ክርስቶስን አታደርጉ። እኛ አገልግሎት ላይ የምትመለከቱን ሰዎች ፍጹማኖች አይደለንም። ስህተትን እንሰራለን፣ እንበድላለን፣ እናጠፋለን። በጣም ብዙ ጥፋቶችን እናጠፋለን። እኛ ስናጠፋ ግን ከቻላችሁ ምከሩን፣ ከቻላችሁ ገጽሱን። ከአቅማችሁ በላይ ከሆነ ግን እኛን አትመልከቱ። በቆሰለች አህያ ላይ ማር ተጭኖ ቢመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ እናንተም መጥፎ የሆኑ ሰዎችን በአጠቃላይ ከአይናችሁ ኢሬዝ አድርጋችሁ አጥፍታችሁ የዘላለም አምላክና አባታችሁ ክርስቶስን ተመልከቱ። ከዛ ውጭ የቤተክርስቲያንን ትምህርት ሳታውቁ መውጣታችሁ ልክ እንደዚህ ነው የሚያደርጋችሁ። በቃ ምንም ፖይንትለስ ነው የምትሆኑት። ስለምታወሩት ነገር አታውቁ። ከኛ ጋር ገብታችሁ ኑና እሺ በመጽሐፍ ውስጥ ማስረጃ እናውራ ስንላችሁ ፖይንትለስ፣ በቃ ምንም አይዲያ የላችሁም። ስለ ትምህርተ ሥላሴ መነጫነጭ፣ ነገረ ክርስቶስ እናንሳ መነጫነጭ፣ እሺ ስለዚህ እናውራ መነጫነጭ። ምንድነው የምትፈልጉት? ያለ ማስረጃ ማውራት። ያለ ማስረጃ ምንድነው ማውራት የምትፈልጉት? ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች። እንደዛ የሚባልበት ዘመን አብቅቷል። ሁሉም ነገር የሚወራው በማስረጃ ነው። ስለዚህ ግቡና በማስረጃ አውሩ። ሰው ለእህታችን አሁን በመጀመሪያ የምናቀርበውን አንድ ሐሳብ አለ፣ ሁላችሁም አዳምጡ እሺ። እህታችን መስከረምን አስገብተናታል። መጽሐፍ ቅዱስን አንብቤ ነው ከኦርቶዶክስ ቤተክርስቲያን የወጣሁት ብላናለች። ሊያውም ከዛሬ 10 ዓመት በፊት አስቡት፣ 10 ዓመት በፊት ነው ከኦርቶዶክስ ቤተክርስቲያን የወጣችው። ሰው እህታችንን እንድትመለስ ስለምንፈልግ ማየት ያለባትን ነጥብ እናሳየታለን። ሁላችሁም በደንብ ተከታተሉ እሺ። መስከረም ስለ ስላቱም ስለ ስግደቱም ስለ ቅዱሳን መልጃም ስለ ትምህርተ ሥላሴውም ስለ ሁሉም ነገር ከመውራታችን በፊት መጽሐፍ ቅዱስን አንብበሽ ነው አይደለ ከኦርቶዶክስ ቤተክርስቲያን የወጣሽው መስከረም? አዎ በጣም ጥሩ። መጽሐፍ ቅዱስ ተነቦ የሚያልቅ ነገር ባይሆን እሺ፣ መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው እና አሁን ደግሞ ገና ቤተ እምነት የለሽም አይደል መስከረም? የለኝም። አዎ በጣም ጥሩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለሽ ነው የምታምኚው መስከረም? 66 ነው። አዱ 66 እሺ። መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን ነው? ቤተ እምነት የለሽም። ኦርቶዶክስ ቤተክርስቲያን ወጥተሻል። ፕሮቴስታንትም አይደለሽም። ግን የምትቀበዩ 66 መጽሐፍ ነው። ይገርማል። ፕሮቴስታንት ግን አይደለሽም። ኦኬ። አዱ 81ን አንብቤ ያውቃለሁ ግን እኔ አሁን ሌላ መጽሐፍ አንብበሽ ታውቂያለሽ ወይስ አታውቂም? አይደለም የጠየኩሽ መስከረም። አሁን እዚህ ላይ ቅድም እንዳልኩት ይኸውልሽ 10 ቦታ ላይ አትርገጭ እሺ መስከረም። አሁን ቱ ዘ ፖይንት በደንብ አድርገሽ አዳምጪኝ። ፕሮቴስታንትም አይደለሽም። ገና ቤተ እምነት ገና እየፈለግሽ ነው። አሁን ደህንነት ትምህርት ገና ሙሉ ወንጌል ለመማር እያሰብሽ ነው። ከኦርቶዶክስ ቤተክርስቲያን ከ10 ዓመት በፊት ወጥተሻል። ቤተ እምነት የለም ሃይማኖት የለም እያልሽን ነው። ግን በመጽሐፍ ቅዱስ ታምኛለሽ እና መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው። መጽሐፍ ቅዱስን አንብበሽ ነው ወደ ፕሮቴስታንት የሄድሽው። እባክሽን መስከረም እባክሽ አትውጪ። አሁን ጥሩ ሐሳብ ላይ ስንደርስ ጠብቀሽ ባትውጪ ጥሩ ነበረ። ለማንኛውም
መጽሐፍ ቅዱስሽን 66 ነው ለቀኑን የቀነነልሽ ማን እንደሆነ ጠይቀሽ ተረተሽ ነይ። እሺ መጽሐፍ ቅዱስ 66 ነው ብሎ ቀኑናን የቀነነልሽ ማን ነው? አንዳንድ ጊዜ በነገራችን ላይ ሰዎች በጣም የሚደብር ነገርን ያደርጋሉ፣ ማይሆን ስራን ይሰራሉ። የኛ ግዴታ ግን የኔ ተወዳጆች ልክ እንደ አባታችን እንደ ክርስቶስ ነገሮችን ታግሰን ማስተማር ነው። ያው ይሄ ግዴታችን ስለሆነ ነው። ሰዎች ምን ተቀመጥከው ስለምን ልታወራን ነበረ? ኢያሱ ቶሎ በል ቀሉን ተውና አሁን አንድ ጊዜ ቶሎ በል ንገረን። ስለምን ልታወራን ነበረ? አሁን ጊዜ ስጡኝ፣ ከዛ በኋላ አወራለሁ ያልከን የጠየኩን ጥያቄ አንድ ጊዜ ቆይ። ስለምን ልታወራን ነበረ? ስለምን ምንድን? በጣም ጥሩ። እስካሁን በተቀመጥክበት ሰዓት ማየት ያለብን የመጽሐፍ ቅዱስ ክፍል እንደተመለከት ከተስፋ አደርጋለሁ። እሺ ምላሽ ምንድነው? ወንድማችን ኢያሱ ምላሽን በመጀመሪያ ያስቀድምልን። ከዚህ በኋላ አላስጠነቀቃችሁ ማንኛችሁንም። እሺ ስለሚደክመኝ ማለት ነው ብዙ ሰው ማውራት። እሺ ምላሽ ምንድን ሆነ ኢያሱ? ዮሐንስ 3:9 ላይ ያለው ሐሳብ እንዲህ ይላል። አንብቦና ከዛ በኋላ አስቀምጣለሁ ሐሳቤን። እሺ ችግር የለውም አይደለ? አዎ ችግር የለውም። በመጀመሪያ ግን ከአንድ ነገር እንጀምር። ስግደት ሁሉ አምልኮ ነው ብለህ ታምናለህ ኢያሱ? ይኸውልህ እኔ አሁንም በስግደት ዙሪያ ላወራ አይደለም የገባሁት። ኢያሱ ፈለጌ ነገር ኢያሱ ወይ ይሄ እኮ የመብራትና የውሃ ከፈል አይደለም። ዛሬ መጣሁት መብራት ልከፍል ነው፣ ዛሬ መጣሁት ውሃ ልከፍል ነው ምናምን ብለህ የምትገባበት የምትወጣበት ሁኔታ አይደለም። የፕሮቴስታንት አማኝ ነህ አይደል ኢያሱ? ያ አይደለም ነኝ። ፕሮፋይሉ ላይ ያለው አንተ ነህ አይደለም? ተው ወርቄ ነኝ አልኩህ እኮ ፈለጌ ነኝ። የፕሮቴስታንት እምነት ተከታይ ነኝ። እሺ ወንድማችን ፕሮቴስታንት ከሆንክ እምነትህን ነው አንተ የምትነግረን። ስለ እምነትህ ነው እንጂ የምታወራልን። ስለዚህ ነው አንተ ስለመረጥክ አይደለም። እሺ እኛ ስለመረጥ ነው አንተ የምትነግረን። ስለዚህ ከዚህ በኋላ ባትነጫነጭ ደስ ይለኛል። አንተ ስለተነጫነጭክ መሀል የሌላ ነገር ስላወራ አይደለም እኛ ሐሳባችን የምንለውጠው። እና ኢያሱዬ ብዙ አትልፋ፣ በእንደዚህ አይነት ነገር ብዙ አትልፋ እባክህን። ወደ ፖይንቱ ግባለን። እምነትህን ንገረን። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይንስ አታምንም? አላምንም። ስግደት ሁሉ አምልኮ አይደለም። በጣም ጥሩ። ስንት አይነት ስግደት አለ ብለህ ነው የምታምነው ኢያሱ? በቁጥር ይሄ የሚያክል ስግደት ነው አለ ቢያ ልነግርህ አልችልም። ግን ስንት ስግደት? የተወሰኑትን እንጠራለን። ለምሳሌ አሁን የስግደት የአክብሮ ስግደት የሚባል ነገር አለ። ከዛ ደግሞ ሞር ደግሞ ለእግዚአብሔር የሚገባው ትክክለኛው የአምልኮ ስግደት። እሺ ሁለት ሌላ አለ? አይ ዶንት ኖ ሌላ ሊኖርም ይችላል ላይኖርም ይችላል። በሁለቱም ብቻ ሊበቃ ይችላል። ከየት ቤተ እምነት ነበር የመጣው ኢያሱ? እኔ ሙሉ ወንጌል ነው። እሺ ሙሉ ወንጌል በስግደት ዙሪያ እንዲህ አይነት አስተምሮ አላት? አዳምጡላችሁም። አሁን አንተ ያልከውን አይነት አስተምሮ አላት። ሁለት አይነት ስግደት አለ። አንደኛው አምልኮ ነው፣ አንደኛው ያክብሮት ነው የሚል አስተምሮ አላት ሙሉ ወንጌል። አሁን እኔ የነገርኩ መልስ ስለ ቤተ እምነት የጠየቅኩ መልስልኝ ኢያሱ። እኔ ስለምፈልገው ነገር ላውራት በል። ይሄ መገናኛ አይደለም ኢያሱ። ባጭሩ በሚገባ ቋንቋ ልንገርህ፣ ይሄ መገናኛ አይደለም፣ ይሄ ሜክሲኮ አይደለም፣ ሃይሌ ጋርመንት አይደለም። ቆይ አዳምጠኝ። አንተ እንደፈለክ የምታወራበት ቦታ አይደለም ይሄ። ይልቁኑ ምክንያት የሆነ በመጽሐፍ ቅዱስ ማስረጃ የምታወራበት ቦታ ነው ብራዘር። ስለዚህ ጠየቅኩ መልስልኝ። አንተ ያለህባት ቤተ እምነት ሙሉ ወንጌል በስግደት ዙሪያ እንዲህ አይነት የእምነት መግለጫ አላት ወይ? የጠየቅኩን ብቻ መልስልኝ። የላትም። ስለዚህ የሌላትን አትቀባጥር። አሁን ከኛ ጋር ማስረጃ አምጣ አታምጣ እንዲህ ሊሉኝ ይችላሉ አይችሉም ብለህ የማይሆን ሰጣ ገባ ውስጥ አትግባ። እኔ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያኔ ከምታሰብነው ትምህርት ውጭ የትኛውን ቦታ ላይ የትኛውን መድረክ ላይ በፍጹም ሊያውም ፕሮቴስታንትን አፍሬና ተሸማቀቄ ምለውጦ ትምህርት የላትም ቤተክርስቲያን። ስለዚህ አንተ ከሙሉ ወንጌል የመጣው ቤተ እምነትህ የምታስተምርህን ትምህርት ብቻ እዚህ ጋር ትነግረናለህ። የሙሉ ወንጌል ቤተ እምነት አንተ ያለህባት ቸርችህ ስግደት ሁሉ አምልኮ ነው ብላ ታስተምራለች ወይስ አታስተምርም? ወንድማችን ኢያሱ
ስግደት ሁሉ አምልኮ ነው ብላ አታስተምርም። ስግደት አንድ ነው ብላ ታስተምራለች። እኔ የመጀመሪያ የመለስኩልህ መልስ ስግደት ሁሉ አምልኮ ነው ብላ የጠየቅኩን ብቻ አሁን ወደ ሌላ ሐሳብ አትሄድ ኢያሱዬ። አሁን ምንም ይኸውልህ ማገዶ መፍጀት ነው እንጂ የትም አሁን እኔ ይኸውልህ አንተ ምንም ሌላ አይነት ነገር ስለወራ ሐሳቤን ሙቭ አላደርግም። በደንብ አድርገህ አዳምጠኝ። የጠየቅኩን ብቻ ከመለስክልኝ ግን ጤናማ የሆነ ንግግሮችን እያወራ እንሄዳለን። ኢያሱ ሙሉ ወንጌል ስግደት ሁሉ አምልኮ አይደለም ብላ ነው የምታሰበው ወይስ ስግደት ሁሉ አምልኮ ነው ብላ ነው የምታሰበው? በዚህ ጉዳይ ላይ ጀነራል ያወጣችው አስተምሮ ይልግም እንደ አጠቃላይ እንደ ፕሮቴስታንት ስግደት አምልኮ ነው ብላ ታስተምራለች። በጣም ጥሩ። ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን ኢያሱዬ። ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ማስረጃ የለም። ስግደት ሁሉ አምልኮ ነው። አሁን አንተ ቃል በቃል ላልከው ሐሳብ ቀጥታ የሆነ ሐሳብ የሚሰጥ ችግር የለውም። ችግር የለውም ኢያሱዬ፣ በቃ ችግር የለውም። ችግር የለውም። አንተ ለተሽኮረመምክበት አንተ ላፈርክበት ሐሳብ እየኮረኮረንማ አረ ንገረን አንልህም። ቆይ በቃ ነው አቁም። ጨረስክ እኮ ሐሳብህን። እንዲህ የሚል የመጽሐፍ ቅዱስ ሐሳብ የለም አልከን። ስለዚህ there is something wrong። አንተ ጋር ምንድነው ያለው ችግር መሰለ?